ሰላም ጤና ይስጥልን የተከበራችሁ የኢትዮ ዜና ቤተሰቦች እንዴት አላችሁ? ዝርዝር ዜናዎቻችን የተለያዩ ጉዳዮችን አጠናክሮ ከሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ቻናሉን ሰብስክራይብ እያደረጋችሁና መረጃዎችንም ላይክ እያደረጋችሁ ለበርካቶች እያጋራችሁ አብራችሁን ትዘልቁ ዘንድ ከወዲሁ በአክብሮት እንጠይቃለን። በወለጋ የአማራና የትግራይ ተወላጆች ላይ ያነጣጠረ ጥቃት መከፈቱ ተገለጸ። በወለጋ የአማራና የትግራይ ተወላጆችን ያነጣጠረ ጥቃት መከፈቱ ሲታወቅ ሁኔታው የኦሮሞን ሕዝብ ለመነጠል የታቀደ የብልጽግና ሴራ መሆኑ ተገልጿል። በጥቃቱ የገዳ ኮማንዶ የተባለውና የአገዛዙ ሰራዊት ወጣቶችን በማደራጀት በጋራ በከፈቱት የደም ዘመቻ በርካታ ንጹሃን ሲገደሉ የበርካቶችን ሀብትና ንብረት በእሳት አቃጥለው አውድመዋል። በወለጋ አካባቢ በቋሚነት የሚኖሩ የአማራ ተወላጆች ላይ የሚፈጸመው ማንነት መሰረት ያደረገ ጥቃትና ጭፍጨፋ በከፍተኛ ደረጃ በተጠናከረበት በአሁኑ ወቅት በተለያዩ ጊዜያት ለማዕድን ስራ በአካባቢው ስፍራ የሚገኙ የትግራይ ተወላጆችንም ያነጣጠረ አዲስ የጥፋት ዘመቻ መከፈቱም ታውቋል። ከአካባቢው ነዋሪዎች እና ከጥቃቱ ከባድ ግፍ ካየለበት ቀጠና ያመለጡ የዓይን ምስክሮች እንደገለጹት በጥቃቱ እስካሁን ከ20 በላይ የሚሆኑ የትግራይ ተወላጆች በግፍ የተገደሉ ሲሆን በርካቶች ደግሞ ከባድ የአካል ጉዳት ደርሶባቸዋል ተብሏል። በተመሳሳይ መልኩ የአማራ ተወላጆችም የዚህ አደገኛ ጥቃት ሰለባው ነው። በርካታ ንጹሃን ህይወታቸውን ያጡ ሲሆን መኖሪያ ቤቶቻቸው፣ ንብረቶቻቸውና ሀብታቸው በእሳት እንዲቃጠልም ተደርጓል። በወለጋ በአማራና በትግራይ ተወላጆች ላይ የተከፈተው አደገኛ የጅምላ ጭፍጨፋና የማፈናቀል እርምጃ በድንገት የተከሰተ ሳይሆን የብልጽግናው አገዛዝ የገጠመውን ሁለንተና የፖለቲካ ክስረት ለመሸፈን በጥንቃቄ ያቀደው እኩይ ሴራ ነው። በአገዛዙ በአሁኑ ወቅት በክልሎች በታጣቂ ኃይሎችና በህዝቦች መካከል የተፈጠረውና እየጎለበተ የመጣውን ጠንካራ የጋራ ትብብርና አንድነት በጥብቅ በመፍራት ላይ ይገኛል። በመሆኑም ይህን የህዝቦች ህብረት ለማፍረስ እና በስሙ የሚነገድበትን የኦሮሞ ህዝብ ከሌሎች ብሔሮች ጋር ከገባበት የወንድማማችነትና የጋራ ትግል ትብብር ለመነጠል ሲል አደገኛ የብሔር ግጭት ቀስቃሽ እርምጃዎችን እየወሰደም ይገኛል። የአካባቢው ነዋሪዎች እንዳረጋገጡት ይህንን የጥፋት አጀንዳ በስፋት ለማስፈጸም የብልጽግናው አገዛዝ የጦር ኃይልና ገዳ ኮማንዶ የተባሉን አካል የአካባቢ ወጣቶችና ታጣቂዎች በማደራጀት በጋራ በተቀናጀ ዘመቻ አማራና ተጋሩ የሆኑትን የህብረተሰብ ክፍሎች የማሳደድ የመግደልና ንብረታቸውን የማቃጠል እኩይ ተግባር ሲፈጽም ውሏል። አገዛዙ በዚህ ስሌት የኦሮሞን ህዝብ ታሪካዊና መልካም ስም ለማደፍረስ እንዲሁም በህዝቦች መካከል የማይሻር የደም አጥር ለመገንባት እያደረገ ያለው ጥረት የፖለቲካ እድሜውን ለማራዘም የሚያደርገው የመጨረሻው የቁልቁለት መንገድ ማሳያ እንደሆነም ተገልጿል። በመጨረሻም የአካባቢው ነዋሪዎችና ጥቃቱን የተቃወሙ አካላት የኦሮሞ ህዝብ የአገዛዙን የተንኮል ሴራ ተረድቶ ከወንድሞቹ ከአማራና ከትግራይ ህዝቦች ጎን በመቆም ይህን የተደቀነበትን የከፋፋይነት ወጥመድ እንዲያከሽፈው እንዲሁም ዓለም አቀፍ ማህበረሰብ በንጹሃን ላይ እየተፈጸመ ባለው ጭፍጨፋ ላይ አጣዳፊ ትኩረት እንዲሰጥ ጥሪ እየቀረበ ነው። አነጋጋሪው የአቶ ገዱ አንዳርጋቸው ቪዲዮ በኢትዮጵያ ፖለቲካ ውስጥ ረጅም ጊዜ ያሳለፉት የቀድሞ የአማራ ክልል ፕሬዚዳንትና የውጭ ጉዳይ ሚኒስተር ሆነው ያገለገሉት አቶ ገዱ አንዳርጋቸው በአሜሪካ በፓርኪንግ ስራ ውስጥ ተሰማርተው የሚያሳይ አንድ ቪዲዮ በስፋት የማህበራዊ ሚዲያዎች ላይ እየተሰራጨ ይገኛል። ቪዲዮ በመሰራጨት ከጀመረ ሰዓታትም ተቆጥረዋል። በርካቶችም እየተቀባበሉትና እየተነጋገሩበትም ይገኛል። አንዳንዶች ከሚኒስተርነትና ከስልጣን ማማ በጡረታ ዘመን በስደት ሀገር ወደ ተራ ፓርኪንግ ሰራተኝነት መውረድ በማለት ተሳልቀዋል። ሌሎች ደግሞ አቶ ገዱ በፓርኪንግ ስራቸው እንደ ሌሎች የቀድሞ ባለስልጣናት የነበሩባቸውን የስልጣን እርከኖች ተጠቅመው የሀገር ገንዘብን ወደ ውጭ ያሸሹ አለመሆናቸውና የዕለት ጉርሳቸውን ለማግኘት በስደት ሀገር ላባቸውን ጠብ አድርገው በሚያገኙት ገንዘብ ኑሯቸውን እየገፉ መሆኑን ማሳያ ነው እያሉም ይገኛሉ። አነጋጋሪነቱን ጎራ ከፍሎ አከራካሪነቱን እንደቀጠለ ይገኛል። አቶ ገዱ ከዘመነ ኢህአዴግ ጀምሮ እስካሁን ገዢ ፓርቲ ብልጽግና ድረስ በተለያየ መንግስታዊ የአመራርነት ቦታዎች ላይ የነበሩ ሰው ናቸው። አሁን በስራ ላይ ያለው የፌዴራል ህገ መንግስት ሲረቀቅ ስማቸው በካለ ጉባኤ ከሰፈሩ ሰዎች መካከልም አንዱ ሆነው ይታያሉ። በጠቅላይ ሚኒስትር አብይ አህመድ የሚመራውና በጊዜው የለውጥ ኃይል እየተባለ ሲጠራ የነበረው ስብስብ ውስጥም ከአቶ ለማ መገርሳ ከዶክተር አምባቸው መኮንንና ሌሎችም በግንባር ቀደምነት ሲጠቀሱ የነበሩ የፖለቲካ አመራርም ናቸው። በጊዜው በነበረው የአመራር ሽግሽግም አቶ ገዱ ከአማራ ክልል ርዕሰ መስተዳደርነት ወደ ጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ በመሆንም አገልግለዋል። ከዚያም የውጭ ጉዳይ ሚኒስትር በመሆን ዋሽንግተን ላይ ፕሬዚዳንት ዶናልድ ትራምፕ ጭምር በታዛቢነት በተገኙበት የህዳሴው ግድብ ድርድር ላይም ተደራዳሪ ሆነው የሰሩበት ሁኔታም ታይቶ ነበር። ግን አሁን እዚህ ደረጃ ላይ መድረሳቸው በብዙዎች አከራካሪና አነጋጋሪ ግርምትን የሚጭርም ሆኗል።
አገዛዙ ኦባሳንጃን ወደ ትግራይ ለሽምግልና በላከ በሰዓታት ውስጥ በአጽቢ ወረዳ ላይ የድሮን ጥቃት ፈጸመ። አገዛዙ ኦባሳንጃን ወደ ትግራይ ለሽምግልና በላከባቸው በሰዓታት ውስጥ በምስራቅ የትግራይ አጽቢ ወረዳ ላይ የድሮን ድብደባ ፈጽሟል። የፕሪቶሪያው የሰላም ስምምነት አየር ላይ በቀረበበት እና ሀገሪቱ ወደ ከፋ አውዳሚ ጦርነት በተቀየረችበት በአሁኑ ወቅት አገዛዙ ለዓለም አቀፍ ማህበረሰብ የይስሙላ የሰላም ፍላጎት ለማሳየት የቀድሞውን የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጃን ለሽምግልና ወደ ትግራይ ከላከ በኋላ መልእክተኛው እግራቸውን ማውጣታቸውን ተከትሎ በአጽቢ ወረዳ ላይ አዲስ የድሮን ጥቃት ፈጽሟል። በዛሬው ዕለት ሌሊት 7 ሰዓት ተኩል ላይ አጽቢ ወረዳ ጣቢያ ፍሬኒ በሊጋ በተሰኘው አካባቢ በአገዛዙ በተፈጸመ የድሮን ጥቃት ቀጠናው እንደገና የሽብርና የደም ምድር እንዲሁም መደረጉ ተገልጿል። ይህ በሰላማዊ ዜጎች ላይ ያነጣጠረ የድሮን ድብደባ አገዛዙ የሰላም አማራጮችን አሽቀንጥሮ በመተው ወታደራዊ ግጭትን ለማፋፋም እያደረገ ያለው እኩይ እንቅስቃሴ አካል መሆኑም ተጠቁሟል። በእንዲህ እንዳለ የኢትዮጵያ ትብብር ለድል እና ለሽግግር ባወጣው ይፋዊ መግለጫ በፌዴራል መንግስቱና በህወሓት መካከል ከተደረገ የፕሪቶሪያ ስምምነት በኋላ አንጻራዊ ሰላም ሰፍኖ በነበረ ቢሆንም አገዛዙ በስምምነቱ ላይ የተካተቱ ዋና ዋና ድንጋጌዎች ለመፈጸም ፍላጎት በማጣቱ ሁኔታዎች ወደ ባሰ ውጥረት መሸጋገራቸውን አብራርቷል። ድርጅቱ በመግለጫው እንዳመላከተው የብልጽግናው አገዛዝ ለትግራይ ክልል የሚላከውን በጀት በማቆም መድኃኒትና ነዳጅ እንዳይገባ በመከልከል ህዝቡን ታጋች ያደረገ አደገኛ ተግባር ሲፈጽም ቆይቷል። በተጨማሪም ተፈናቃዮች ወደ ቀያቸው እንዳይመለሱ እንቅፋት መሆኑን፣ በአፋር አካባቢ ደግሞ የትግራይ ሰላም ኃይል የሚል አካል በማቋቋም የሀገሩን ሰርዶ በሀገሩ በሬ በሚል ስሌት በክልሉ እርስ በርስ ግጭት ለመፍጠር ሴራ ሲሸርም መቆየቱ ይፋ አድርጓል። አገዛዙም ሐምሌ 25 ቀን 2018 ዓ.ም በሽራሮና አካባቢ ግልጽ ጦርነት ለመክፈት ያደረገውን ሙከራ በትግራይ በኩል በተወሰደ ትዕግስት ሳይሳካ ቢቀርም ነሐሴ 14 ቀን 2018 ዓ.ም በመቀሌ ከተማ ከመኖሪያ መንደሮች ላይ በአካሄድ የድሮን ድብደባ ህጻናት ጨምሮ በ11 ዜጎች ላይ ጉዳት ማድረሱም ይታወቃል ተብሏል። በመጨረሻም የኢትዮጵያ ትብብር ለድልና ለሽግግር አገዛዙ በትግራይ ክልል ላይ በተደጋጋሚ የሚሰነዝር ወታደራዊ ጥቃት አጥብቆ የሚያወግዝ መሆኑን ገልጾ ይህ አካሄድ ሀገሪቱን ወደ ተባባሰ እልቂት የሚያመራ በመሆኑ አገዛዙ ከጦረኝነት ተቆጥቦ የሰላም መንገድ እንዲከተል አሳስቧል። እንዲሁም የቀጠናው ባለድርሻ የሆኑ ዓለም አቀፍ ማህበረሰብ አባላት አገዛዙ ከጦርነት አውድማነት ወጥቶ የሰላም ጎዳና እንዲመርጥ አጣዳፊ ጫና እንዲያደርጉ ጥሪውን አስተላልፈዋል። የተወደዳችሁ የቻናላችን ቤተሰቦች ለሰዓት ያዝናቸው አዳዲስ ሰበር መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት መልካም ጊዜን ተመኘ።